ይጠነቀቁለታል። እውነት ግጣሙን አንድ ሰው ያነሳው ሁለት ሶስት ደህና ገበሬ ካልሆነ ደህና ጀግና ካልሆነ ማለት ነው የታለ በዛ የተሰራ ድስት ምን ብዬ ወጡ ቶሎ አይበርድም። ልንገራችሁ ጠንካራ ነው ወጡ ድርድር ያለ ወጥ ይሆናል። ያንን እንግዲህ አባ በሞቴ ነው እንብላ ነው የከሌ ዘር እየተባለ ይሰጣል፣ ይጠጣል፣ ይበላል። ልንገራችሁ ያ ሸክላ ድስት ስለሌለ ወጥ አይሆንም ይባላል። የድሮ ሰዎች የተረቱ እንደገና ባይገርማችሁ ተልባ ይቆላል። አዳምጡ። ተልባው ይቆላና ያ ተልባ ገባ ብሎ ይቆላና ያ ይወቀጣል። እዛ ትወቀጥ እዛ በኋላ ሊወጣትን ያንን ተልባው እንትን ላይ እላው ላይ ይነሰንሱበታል። ምንድን ነው የሚባለው? እውነት እላችኋለሁ ልክ ምን ብዬ ልነግራችሁ አልችልም። ያልበላ አሁንም እንብላ ይላል። ትጣፍጥ ልነግራችሁ አልችልም። ይህችን ቀጨብ ትላርግላችሁ ብዬ ነው። እንግዲህ ባህላችን፣ ሌማታችን፣ ሞሰባችን ያ ነው የሚገባው። በዛ ነው የምንበላው። አሁን በትሪ ነው የሚሰጠን። ያ ባህላችን ግን በመካከል ላይ ሳህን ይደረግና እየተጠቀሰ መካከል ላይ ሳህንና እንጀራ መቁረስ ነው እንዴ? የምን እንጀራ መቁረስ? አሁን ጊዜ ግን እንጀራ እየተቆረሰ እየተሸነሸነ በቢላዋ ይበላ ጀመር። እኛ ግን ትንዳር ትንኳን አባ በሞቴ ነው ጠግቦ ይመለስ ነው እንጂ አናውቅም። ልጆቼ ይችን ላስታውሳችሁ ብዬ ነው ዛሬ ልንገራችሁ ብዬ ነው። እወዳችኋለሁ፣ አመሰግናችኋለሁ። በልሽ ደህና አደሩልኝ፣ ደህና ዋሉልኝ። የድሮውን ላስታውሳችሁ ብዬ። አሰላም አለይኩም ወረህመቱላሂ ወበረካቱ።